አላጋራችሁ እየዞረ ነው ያለው all over the place እየፈለገ ነው የሚፈልገው ግን ዲቫውር ማጥቃት ወይም መዋጥ የሚፈልገው ነገር አለ የሚውጣውን ፈልጎ እንደሚያገሳ አንበሳ እየዞረ ያለ ባላጋራ ስላለ የምትነቁበት ምክንያት ይሄ ነው ከዛ ይቀጥልና ይሄንን ባላጋራ የምትቃወሙበት መንገድ ብሎ መንገድ ይሰጣቸዋል የሚቃወሙበት መንገድ በመጠንሩ ንቁም በእምነታችሁ ምን በማድረግ በእምነታችሁ በመጽናት በእምነት ጸንታችሁ ምን በሉት ይላል ተቃውሙት ኤፌሶን ምዕራፍ 4 ላይ ነገር ግን እውነትን በፍቅር እያያዝን ይላል የምንጸናው በእምነት ለእምነት ኮንትሪቢዩት የሚያደርግ የሰማነው እውነት መኖር አለበት እውነትን በፍቅር እያያዝን በዛ እውነት ነው በመጽናት ባላጋራን የምንቃወምበት ምክንያት ስፍራ ሊያስለቅቀን ሊውጠን የሚፈልግ ባላጋራ ስላለን ነው የእግዚአብሔርን እውነት ስለ ክርስቶስ ይህንን ብርሃን በተቀበልን ቁጥር በዛም ብርሃን በዚህ እውነትም በዚህ መረዳት ለመመላለስ በወሰንን ቁጥር ራሳችንን ፎርቲፋይ ያደረግን ነው መጽናታችን ያለው በዛ ውስጥ ነው መቆማችን ያለው በዛ ውስጥ ነው መጠንከራችን ያለው በዛ ውስጥ ነው ጊዜ ያባከንን አይደለም ስለርሱ በሰማን በሄድን ቁጥር ምንም አይነት ስህተት ምንም አይነት ሽንገላ ምንም አይነት ተንኮል ቢመጣ ያንን መለየት የምንችልበት መልካሙን እና ክፉን ለመለየት በስራቸው የለመደ ልቦና ምን ለማመድበት ቦታ ኤክሰርሳይዝ ምናደርግበት ስፍራ ነው ይሄ እግዚአብሔርን ቃል በልባችን በመንፈሳችን ስንቀበል ለዚህ እውነት ኤክስፖዝድ በሆንን ቁጥር በተጋለጥን ቁጥር ውሸት የሚባል ነገር ሲቀላቀል ምን ለይበት መለኪያ ነው የምንቀበለው ግን ኤክሰርሳይዝ ይጠይቃል ልምድ ይጠይቃል ይሄ ቃል ዕብራውያን ምዕራፍ 5 ቁጥር 14 ቅድም ያየነው ቃል በስራ የለመደ ልቦና ላላቸው የለመደ የሚለው ቃል ግሪኩ ቃል ጉምናዞ ወይም ጂም ምንለው አይደል ጂምናዚየም ስለርሱ ነው የሚያወራው ኤክሰርሳይዝ የሚደረግ ውጫዊ አካል ብቻ ሳይሆን የውስጥ ልቦና አለ ያ ልቦና ኤክሰርሳይዝ የሚደረገው ለእውነት ኤክስፖዝድ በሆነ ቁጥር ነው ለዚህ ለክርስቶስ ማንነት ሁሌ በሰማና በተረዳ መጠን ኤክሰርሳይዝ የሚደረግ የሚበረታ የሚጠነክር እውነትንና ክፉን ለመለየት የሚችል አቅም ነው በእኛ ውስጥ የሚዳብረው ይህንን ደግሞ በእኛ እንዲያደርግ የተሰጠን መንፈስ አለ መንፈስ ቅዱስ